ሰላም ሰላም መላ ኢትዮጵያኖች ሰላም ሰላም ብያችኋለሁ። ሰላማችሁ ብዝት ይበልልኝ። እንዴት ዋላችሁ? ደህና ዋላችሁ? ወንድማችን እግዚአብሔር አምላክ ነፍሱን በሰገነት ያስቀምጥ። ለሙሉ ጓደኞች፣ ቤተሰቦች፣ ባልደረቦች እግዚአብሔር አምላክ ማጽናናት ይስጣችሁ። ይህ ወንድሞቼ ኢትዮጵያ በጣም እያሳዘነ መጣ። እውነቴን ነው የምላችሁ ይህ ወንድሞቼ። አሁን እሱስ ያው መልካም ሰው ካለሳቅ እንደ ሌላ አርቲስት ክፉ ሳይናገር አንድ ቀን ሰውን ማዝናናት ማጫወት በቃ ሳቁ ራሱ እኮ በቃ ሳቁ እኮ ከአይምሯችን ውስጥ አለ። ነፃነት ወርቅነህ ማለት ነው ከነ ልጆች ከአዋቂ ከልጅ እያጫወታ እያሳቀ በህፃኑ የህፃን ጥያቄ ይጠይቃል። በአዋቂ ጥያቄ ነው የሚጠይቁ። ነፃነት ወርቅነህ ወንድሜ እግዚአብሔር አምላክ ነፍሴን በጸገነት ያኖር፣ በደጋጎቹ ያስቀምጥ። እኔ የሚያስለቅሰኝ ምን እንደሆነ ታውቃላችሁ? አስቢቲ መሸሻ በዚህ ጊዜ ሞታ፣ በዚህ ሰዓት የእሱ ልጅ አሁን በጣም ከአሜሪካን መናገር እንዴት አድርጎ ይናገር? መናገር እንኳን አልቻለም። ልጅ እግዚአብሔር አምላክ ያጽናና ያበረታ። ውድ ባለቤት እኔ ባላቅም እግዚአብሔር ያጽናናሽ፣ እግዚአብሔር ያበረታሽ። ይቴ ልጆችን ፈጣሪ ያሳድግሽ፣ አንቺንም ፈጣሪ ይረዳሽ፣ ያበረታሽ። መላ ኢትዮጵያኖች ሁሉ እግዚአብሔር አምላክ ያጽናናችሁ። ባልደረቦች፣ በስራ ላይ የምትተዋወቁት ሁላችሁ ሀዘናችን ሀዘን ነውና እግዚአብሔር ያጽናናችሁ። ይህ ወንድሞቼ ኤቢኤስም ፈጣሪ ያጽናናችሁ። ስንት ከነሱ ጋር ኤቢኤስ በጣም ያሳዝኑኛል። በጣም ጥሩ ጣቢያ ነው፣ በጣም ጥሩ በቃ የልጆቻቸውን ምን ኤቢኤሶቹን በጣም ነው የሚወዳቸው። እነሱ በጣም አዝነዋለሁ። በዚህ ጊዜ ስዊት መሸሻ ማጥተው አዘኖች ነበሩ። አሁንም ደግሞ በዚህ ሰዓት በወቅቱ በጣም የሚወዱትን የሚያከብር ነፃነት ወርቅነህ አጡት። እግዚአብሔር አጽናናችሁ። ኤቢኤሶች አይዟችሁ፣ በርቱ። ለሁሉም ነገር ለመልካም ነው። ወንድሜ ነፃነት ወርቅነህ እግዚአብሔር አምላክ በውስጥ እንደ ስምክ ፈጣሪ በደጋጎቹ ነፍስን ያስቀምጥ። እኔ የሚያሳዝነኝ ምን እንደሆነ ታውቃላችሁ? እሱ የሚረዳ ልጆች ይኖራል። የራባ ሊያጎርስ ይሆናል፣ የደከማ ያነሳ ይሆናል። ያ ነው የሚያሳዝነኝ። እኔ ታውቃላችሁ ይህ ወንድሞቼ እነሱ ስርቡ ማን ይረዳቸዋል? ማን ያጎርሳቸዋል? እሱ ነው የሚያስለቅሰኝ። ይሄ ደጋጎቹ ዳነ እሱ ሲሞት ኢትዮጵያ በቃ ሀገራችን ጨለመች ማለት እኮ ነው። ደጋግ ሰው መልካም ሰው መኖር እኮ ለሀገር ጥሩ ነው ብላችሁ ወንድሞቼን የሚያስለቅሰኝ እግዚአብሔር አምላክ በጸገነት ያስቀምጥ። ወንድሜ ልጅ አይዞህ እሺ፣ እግዚአብሔር አበረታኝ። አንተ እንደ አባትክ እንድትሆን ለምናለሁ። እንደ አባትክ እንድትሆን የምፈልግ እሺ፣ መልካምነትም ደግነትም ስራህም እንደ አባቴን ስምን እንድታስጠራ በእግዚአብሔር ፍቅር ጠይቃለሁ። የነፃነት ወርቅን ልጅ ያቸዋለውን እግዚአብሔር አበርታ። እንደ አባቴ መልካሙን እንደ አባቴ መልካምን ስራ እንደ አባቴ ለሀገር ኑሪበት። ለሀገር አንተ አስቢቲ መሸሸም እኮ አልሞተም፣ ጃፒ አለ። አንተም ደግሞ ነፃነት ወርቅነህ አልሞተም። እሺ አንተ አለክ አስቀምጠኳል። እሺ እንደ አባት ሀገርን አስጠራ። መልካምነት ሳቂ እንደ አባት ኩን። እሺ አባቴ እግዚአብሔር ደግሞ ያበረታል። አይዞ ልጅ እሺ፣ ለመልካም ነው። ለመላ ኢትዮጵያኖች እግዚአብሔር አምላክ ያጽናናችሁ። እኔም ሀዘንን እየገለጽኩ ወንድሜ የሚወድክ የማከብርክ በስራ ልጆችም ያንተን ፕሮግራም ለማየት ጉጉት እያዩ ነው። በጣም ጉጉት እያዩ የሚያዝናናክ ልጆችም በጣም አዝነዋለሁ። እኔም በበኩሌ በጣም አዝኛለሁ። በኢትዮጵያ ስም ሀዘንን እየገለጽኩ እግዚአብሔር አምላክ ነፍሴን በጸገነት ያስቀምጥ። ወንድሜ ውድ ማለት ነፃነት ባለቤት አንቺም ባላቅሽም እግዚአብሔር አምላክ አይዞሽ፣ ማጽናናትሽ፣ በርቺ፣ ጠንክሪ። ልጆችሽን ፈጣሪ ያሳድግልሽ። አባት ማጣት ከባድ ነው እና ምሰሶ ነውና ባለቤት ምሰሶ ማለት ነው። ይሄ አይዞሽ፣ እግዚአብሔር ያጽናናሽ ያበረታሽ። አይዞሽ እሺ እህቴ፣ ፈጣሪ ያበረታሽ ያጠናክርሽ። ልጆችሽ ፈጣሪ ያሳድግልሽ።
አቅም ጉልበት ይሁንልሽ ፈጣሪ። መላ ኢትዮጵያኖች ሁላችሁም ፈጣሪ ያጽናናችሁ ያጽናናን እያልኩ እኔም ሀዘንን በኢትዮጵያ ስም ገልጬያለሁ። እግዚአብሔር አጽናናን ወንድሜ። መልካም ደግ ሳቅ ምንጭ የሳቅ ምንጭ ነፃነት ወርቅነህ እግዚአብሔር አምላክ ነፍስህን በጸገነት በደጋጎቹ ያስቀምጥ እያልኩ ሙሉ ኢትዮጵያዊ ስም ሀዘንን ገልጬያለሁ። እኔም ስደት ዓለም ውስጥ የምኖር እይታችሁ ኢትዮጵያዊ ሸጋ ይባላለሁ። እግዚአብሔር አምላክ ያጽናናችሁ። ፈጣሪ ሀገራችን ሰላም አድርግልን። እህት ወንድሞች ደግሞ አደራ የሚያስቀምጠው ደግሞ አለ። አንድ የወደቀ የሚያነሳ የራባ የማያጎርስ ያጣው የማያለብስ አብራሹን በአባሽ ማስተረብነትም ደግሞ በሕክምና ውጭ ሄደዋል። እህት ወንድሞቼ በዛ ምክንያት በወርቅን ሀዘን ምክንያት በዚህ ጥያቄ ላስቀምጥ ስለፈለግኩ ነው። ለወንድሜ ዲኖ በምስጋና እንዲቀርብ በጸሎታችሁ መላ ኢትዮጵያኖች እንዳትረሱ። እግዚአብሔር አገራችን ይባርክልን፣ ሀዘኑን ያስረሳልን። ወንድሞቼ እህቶቼ፣ ኤርትራውያኖች፣ ኢትዮጵያኖች የሚወዳችሁ የሚያከብራችሁ ጥያቄ የሚያስቀምጠው ለማስተረብነት ጸሎት እንድታደርጉ። ኢትዮጵያ ደጋጎቹን እያጣች ነው፣ እየጨለመች ነው። እግዚአብሔር አምላክ ሀገራችን ሰላም አድርግልን፣ ፍቅራችን አድለን፣ ዛሬነቱን አጥፍልን። እህት ወንድሞቼ ወዳችኋለሁ። ወንድሜ እግዚአብሔር ነፍስህን በጸገነት ያስቀምጥ። ነፃነት ወርቅነህ ወንድሜ ሸውደህናል፣ ዳናንን እያልክ ሸውደሃል። ሳይገለባብጡክ ልጆችክ ባለቤት ሳትገለባብጥ ውሃ ሳታጠጣ ሸውደሃል። ሁላችንም የኢትዮጵያን ጓደኞችን ባልደረቦችን ሁሉንም ሸውደሃልና ፈጣሪ በሚወድ ምክንያት ነው። እግዚአብሔር ደግሞ አዋቂ ነው። በሱ ላይ አስተያየት መስጠት አንችልም። ሁላችን ሞቺ ነንና ወንድሜ ፈጣሪ ነፍሴን በጸገነት ያስቀምጥ፣ በደጋጎቹ ይደግፍ። አባቴ ነፍስን ይማሪ ወንድሜ። እኔም በሀዘንን በኢትዮጵያ ስም ሀዘንን ገልጫለሁ። እህት ወንድሞች አይዟችሁ፣ አታዝኑ። ፈጣሪ አዋቂ ነው። እሱ የሰራነ አስተያየት መስጠት ጥሩ አይደለም። እኛም በውስጥ ልስጣችን ተሰብሯል። ሀገራችን ዳና ሰው እያጣች ነው። እህት ወንድሞች እባካችሁ በለጸሎታችሁ ኮብሱ፣ አንድ ተናገሩ። ያልሞተውን ሞቷል አትበሉ፣ ያልታመሙን ታሟል አትበሉ። እባካችሁ ልለምናችሁ፣ እባካችሁ ሚዲያ ውስጥ የምሰሩት አዋቂም ህፃንም ቲክቶከርም ሁላችሁም ጋዜጠኛም ሁላችሁ መልእክተኞቹም እባካችሁ የታመመ ሰውን ሞቷል አትበሉ። እባካችሁ ያልተቀበረ ተቀብረዋል አትበሉ። እባካችሁ የሌላ ዜና ሚዲያ ላይ አታውሩ። እባካችሁ ለታመመ ጸሎት ብቻ አድርጉ። የሌላ ውሸት ጋዜጣ ይዛችሁ አትምጡ። ባካችሁ ቲክቶከሮች ከላይ ያላችሁ ከታች ያላችሁ በእግዚአብሔር ፍቅር ሊጠይቃችሁ፣ የተማራችሁ ያልተማራችሁ፣ ያልታመመውን ታሟል አትበሉ፣ ያልሞተውን ሞቷል አትበሉ። እባካችሁ አፍ እኮ መጥፎ ነው። እባካችሁ ይህን ነፃነት ወርቅኔ አንዴ ትንሽ ታሞ ሞቷል ብላችሁ የሌላ ጋዜጣ እየለቀቃችሁ አፋችሁ እያመጣችሁ ወንድማችን ደግ ወንድማችን አተናል። እንደገና ደግሞ የታመሙ ማስተረብነት ሞቷል ብላችሁ የምሰሩት ቪዲዮ በጣም ልባችን እየነካን። እባካችሁ ልለምናችሁ አታደርጉ። እንደዚህ አይደረግም። ለታመመ ጸሎት ማድረግ ነው። የወደቁ ማንሳት ነው። ባለቀሰ አብሮ ማልቀስ ብቻ ነው። የሌለው ውሸት ጋዜጣ ይዛችሁ አትምጡ። ጋዜጠኞች፣ መልእክተኞች በእግዚአብሔር ፍቅር ልጠይቃችሁ ባካችሁ። ወንድማችን እግዚአብሔር አምላክ ነፍሱን በገነት ያስቀምጥልን። ለሕክምና ሄደው ማስተርብነትም ወንድሜ ዲና ለመላ ኢትዮጵያኖች ለእናቶች እንባ እባክህ አባት እናት ያለቀሰው እንባ ለአንተ ፈዋስ ምሕረት ይምጣልህ። ማስተረብነት እግዚአብሔር ይምጣልህ። እግዚአብሔር ይማርክ። በምስጋና እግዚአብሔር ያብቃል። ወንድሜ በሰላም ተመለስ እያላችሁ ጸሎት አድርጉ። የሌላ ጋዜጣ አታምጡ። ወንድሜ ነፃነት ወንድሜ ደጋፊ ጎበዛትስ የምንወድክ እግዚአብሔር በጸገነት ነፍሴን ያኑር። ለመላ ኢትዮጵያኖች እግዚአብሔር አጽናናችሁ።
ያብራታችሁ።